ሁላችሁም እንዴት አደራችሁ? እንኳን በሰላም መጣችሁ። I think I'm just going to start a little bit in English because we have many English speaking guests. I'm just going to run down and tell you what we're going to do here this morning, but most of the stuff will be in Amharic, so hopefully your neighbors will translate for you. But the good thing, the obituary and the other stuff is in English in your hand, so you can just follow that. We will start with prayer, and then we will hear a song by Tsaga, and then we will hear the word of God by our senior pastor, Pastor Stefanos Alamo, and then Roman Mola will read the obituary for us, and then family will speak. After that, we will have choir song by family, which is led by Pastor Allahubel. And then after that, we will have an open casket, so people, if you want to come and say goodbye to Mama Hannah, there will be an opportunity for that. Then we plan to leave the church around 1 o'clock. There are people outside who's going to guide us, so the plan is to go to the burial area together, and the burial ceremony will be at 2 o'clock. And then after, we'll come back here for reception, and we'll be here in the evening. So that is what we have, and the rest is going to be in Amharic. ስሜ ራሄል ኃይሌ ይባላል። የዚህ ቤተክርስቲያን አካል ነኝ። በድጋሚ ሁላችሁም ከያላችሁበት ቦታ ከሩቅም ከቅርብም እንኳን በሰላም መጣችሁ። የእግዚአብሔርን ቃል በማንበብ እጀምራለሁኝ። ማንበው መዝሙር በቅንፍ 116 ያለው ነው። ስላደረገልኝ ሁሉ ለእግዚአብሔር ምንን እመልሳለሁ? የመድኃኒት ጽዋ እቀበላለሁ፣ የእግዚአብሔርንም ስም እጠራለሁ። በሕዝቡ ሁሉ ፊት ስዕለቴን ለእግዚአብሔር እፈጽማለሁ። የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው። የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው። ዛሬ በዚህ የተገኘ ነው የማማ ይመስገን ዋሬን ወይም ብዙዎቻችን እንደምንጠራቸው የማማ ሀናን የክብር ሽኝት ለማድረግ ነው። በጸሎት እንጀምራለን። እግዚአብሔር የዘላለም አምላክ የምድር ሁሉ ፈጣሪ እጅግ አድርገን እናመሰግንሃለን። እግዚአብሔር ሆይ በማማ ሀና ህይወት ከጅማሬው ከመወለዳቸው ጀምሮ እስከ ዛሬ ድረስ ስላደረክላቸው መልካም ነገር ሁሉ እናመሰግንሃለን። እግዚአብሔር ሆይ ስለ ልጅነት ህይወታቸው ተመስገን፣ ስለ ወጣትነት ጊዜያቸው ተመስገን፣ በትዳር ስለቆዩበት ጊዜ ተመስገን፣ በልጆች በልጅ ልጆች ስለባረካቸው ተመስገን። እግዚአብሔር ሆይ ደግሞ ብቸኛ አዳኝ የሆነውን ልጅህን አውቀው መዳንን አግኝተው ቃልህን አውቀው አንተን አውቀው በዚች ምድር ላይ እግዚአብሔር ሆይ መኖር እንዲችሉ በጥበብ እንዲመላለሱ ስለረዳሃቸው እናመሰግንሃለን። እግዚአብሔር የዘላለም አምላክ ደግሞ ለኛ እንደ ቤተክርስቲያን ስጦታን አድርገህ ስለሰጠህን በመካከላችን ሲመላለሱ ካንተ የጠገቡትን ፍቅር ለኛ በማካፈል እግዚአብሔር ሆይ ብዙዎቻችንን በፍቅርህ ሊደርሱ ስለቻሉ እናመሰግንሃለን። ጌታ ሆይ ጉልበታቸው ጠንካራ ስለነበረ ጤናቸው እግዚአብሔር ሆይ ጥሩ ስለነበረ ሁሉን ያስተካከልክ እናመሰግንሃለን። ጌታ ሆይ በልባቸው ያለውን ጸሎታቸውን ስለመለስክ እግዚአብሔር ሆይ ልጆቻቸውን ልጅ ልጆቻቸውን ሁሉ ስለሰበሰብክላቸው እናመሰግንሃለን። እግዚአብሔር ሆይ ደግሞ በመጨረሻ እድሜያቸው
አባት ሆይ በልጅ ልጆች ተከበው በጥሩ እንክብካቤ እግዚአብሔር የዘላለም አምላክ ደስ በሚል ጌታ ሆይ ጊዜ እንዲያሳልፉ አንተ ስላመቻቸህላቸው እናመሰግንሃለን። የተባረኩ ልጆችን የልጅ ልጆችን ስለሰጣቸው እናመሰግንሃለን። አባት ሆይ ዛሬ ደግሞ የሚኖረንን ጊዜ አንተ ባርክልን። ካሁን ሰዓት ጀምሮ ቀኑን ሙሉ የሚደረገውን ዝግጅቱን እግዚአብሔር ሆይ ሁሉን ነገር አንተ ተቆጣጠር። በዚህ ብዙ እግዚአብሔር ሆይ ያዘኑ ልባቸው የከበደ ወጣቶች አሉ። ጌታ ሆይ ልጆች አሉ፣ የልጅ ልጆች አሉ፣ ዘመዶች አሉ። የሁሉን የልብ ሐዘን የምታውቅ ደግሞም ፈጽመህ የምታጽናና ሁሉን እንድታጽናና እንጸልያለን። ስለሚኖረን ጊዜ እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም አሜን። እማማ ሐናን ለ20 ዓመታት አካባቢ ነው የማውቃቸው። ህይወታቸውን ሳስብ ትዝ የሚለኝ የእግዚአብሔር ቃል እርስ በርሳችሁ ተዋደዱ የሚለው ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር እያለ የሰጠን ትእዛዝን ነው። እማማ ሐና ከእርሱ የጠገቡትን ፍቅር ለሌሎች ሲያካፍሉ ቆይተው ወደ አገለገሉት ጌታ በክብር ሄደዋል። እንደ ቤተ ክርስቲያን እማማን ስናስብ እዚች መድረክ ስር የሚያሸበሽቧት ስብሸባ፣ እዚህ መድረክ ላይ የተጫወቱት መንፈሳዊ ድራማ፣ ልግስናቸው፣ በተለያየ መልክ የተመነዘረው ፍቅራቸው ትኩስ ትዝታዎቻችን ናቸው። ይህንን ክብር ሽኝት እንድናደርግ እድል የሰጠንን ጌታን ከልብ እያመሰገንን ቀጥሎ ዝማሬን ጸጋ ታቀርብልናለች። ከዛ በኋላ ደግሞ በመቀጠል የእግዚአብሔርን ቃል የሚያቀርብልን የዚች ቤተክርስቲያን ዋና መጋቢ እስጢፋኖስ አለሙ ይሆናል። እግዚአብሔር ይባርካችሁ። የእግዚአብሔር ስም የተባረከ ይሁን። አብረን ደግሞ ጌታን እናመልካለን። እግዚአብሔር ሆይ እንዴት ድንቅ ነህ፣ ነፍሳችን ረካች በጉብኝትህ፣ ጥያቄያችንን ተመለሰልን። ስምህ ይባረክ ከፍ በልልን። እግዚአብሔር ሆይ እንዴት ድንቅ ነህ፣ ነፍሳችን ረካች በጉብኝትህ፣ ጥያቄያችንን ተመለሰልን። ስምህ ይባረክ ከፍ በል። እግዚአብሔር ሆይ እንዴት ድንቅ ነህ፣ ነፍሳችን ረካች በጉብኝትህ፣ ጥያቄያችንን ተመለሰልን። ስምህ ይባረክ ከፍ በል። ስምህ ይባረክ፣ ስምህ ይባረክ ከፍ በልልን። ካቻምናምና ካምናም ዘንድሮ ያንተ ቸርነት ስንቱ ተቆጥሮ፣ ስንቱን ጨለማ አሸጋገርከን፣ ከምንገምተው በላይ ሆንክልን። ካቻምናምና ካምናም ዘንድሮ ያንተ ቸርነት ስንቱ ተቆጥሮ፣ ስንቱን
ጨለማ አሸጋገርከን ከምንገምተው በላይ ሆንክልን እግዚአብሔር ሆይ እንዴት ድንቅ ነህ ነፍሳችን ረካች በጉብኝትህ ጥያቄያችንም ተመለሰልን ስምህ ይባረክ ከፍ በል ስምህ ይባረክ ስምህ ይባረክ ከፍ በልልን ጠላት ጠፍሮ ፍጹም ተብትቦ እንዳናመልክ ዙሪያው ተከቦ መሰንቋችንን ከሰቀልንበት ዛሬ አንስተን ንገሳልንበት እግዚአብሔር ሆይ እንዴት ድንቅ ነህ ነፍሳችን ረካች በጉብኝትህ ጥያቄያችንም ተመለሰልን ስምህ ይባረክ ከፍ በል ስምህ ይባረክ ከፍ በልልን እኛስ ቆስመን አዝነንም ነበር ማየት ተስኖን ከሞት ባሻገር በትንሣኤው ኃይል ደስታን ሞልተህን በባዕድ ምድር ዛሬም እንዘምራለን እኛስ ቆስመን አዝነንም ነበር ማየት ተስኖን ከሞት ባሻገር በትንሣኤው ኃይል ደስታን ሞልተህን በባዕድ ምድር ዛሬም እንዘምራለን እግዚአብሔር ሆይ እንዴት ድንቅ ነህ ነፍሳችን ረካች በጉብኝትህ ጥያቄያችንን ተመለሰልን ስምህ ይባረክ ከፍ በልልን ስምህ ይባረክ ከፍ በልልን እግዚአብሔር ሆይ እንዴት ድንቅ ነህ ነፍሳችን ረካች በጉብኝትህ ጥያቄያችንን ተመለሰልን ስምህ ይባረክ ከፍ በልልን ስምህ ይባረክ ከፍ በልልን ስምህ ይባረክ ከፍ በልልን የእግዚአብሔር የአምላካችን ስም የተመሰገነ ይሁን። እማማ ሐና ያው የሁላችንም እናት ነበሩ። ስለ እርሳቸው ብዙ መናገር ብዙ ሰዎች ይችላሉ። ዛሬ ይሄን ቀን ሳስብ ከሚደንቁኝ አንዳንድ ክስተቶች ተነስቼ ስለሳቸው ብናገር የዛሬ 12 ዓመት አካባቢ ያን ጊዜ እንዳውም ልክ የቤተ ክርስቲያናችን ውስጥ የሚታተም ረሆቦት የሚባል መጽሔት ነበር። ሙሉጌታ እግዚአብሔር ይባርከው ኮፒ አድርጎ አስታውሶ አምጥቶልናል። ይሄ እትም 26ኛው እትማችን ላይ በማርች
2012 ላይ የወጣ ነበርና እዛ ላይ ስለሳቸው ህይወትና አጠር አድርጎ ሰመራይዝ አድርጎ አስቀምጦልናል። እዛ ላይ ካለው ምናልባት ቀንጨብ አድርጌ በኋላ አነብላችሁ ይሆናል። የዛሬ 13 ዓመት አካባቢ እኔ ፓስተር እንድሪያስ እና ወንጌላዊ ዮሐንስ ቤታቸው ልንጠይቃቸው ሄድን። ከዛ መልካም ጊዜ ያሳለፍንና ልንወጣ ስንል እጄን እንደዚህ ያዙኝ እና ያው ወንጌላዊ ዮሐንስ እዛ ጋር ያለስ ያው ምስክር ነው፣ እዛ ነበረ። ለአንዳንድ ሰዎችም ነግሬ ነበርና ፓስተር እስጢፋኖስ እኔ ስሞት ምትቀብረኝ አንተ ነህ አሉኝ። ከዛ ያን ጊዜ ያው እኔ ላስበው አልችልም ፓስተር እያለሳቸው እና ደንግጬ አየዋቸው እና እንደምታውቁት በ2017 አካባቢ እኔ ወደ ቴክሳስ እዛ ደግሞ ፓስተር ለማድረግ ሙቭ ሳደርግ ለባለቤቴ ነገርኳት፣ ለእናቴም እንደዚህ ብለውኛል ማማና እና እንግዲህ የትም ቢሆን እሳቸውን ለማክበር እመጣለሁ እና ባለፈው ሳምንት የሰንበት ፕሮግራማችን ላይ እዚህ ጋር ቆሜ ስናገር ያኔ የሰሙ ሰዎች የነገርኳቸው ሰዎች መጥተው አስታወሱኝ እና እናታችንን ሳስብ ፍቅራቸው ያኔ እዚህ ስታፍ ለነበርን ሰዎች በጣም ልቤን ሚነካኝ። አመት ባል ሲሆን ሰላም ይሉንና ለልጆች ስጦታ ግዙልን ይሉና እኛ እዚህ የምናገለግል የነበርነውን ትንሽ ገንዘብ ደግሞ ይሰጡናል። ለልጆቹ ስጦታ ግዙልኝ። ለምን? ውስጣቸው ያለው የምን መንፈስ ስለሆነ ነው? የለጋስነት የመስጠት የፍቅር እና ደግሞ ለካ አሁን አንዳንድ ጊዜ አንድ መልካም ነገር ሲደረግላችሁ ለእናንተ ብቻ የተደረገ ይመስላችሁና አሁን ሰሞኑን በነበረው እንግዲህ በሀዘን እዚህ ተቀምጠን እያለ በሰልፍ ሰዎች ተነስተው እዛ ከኋላ ያለው አንዳንዶቹ ሀብል አመጡልኝ ለኔ ሲሉ፣ አንዳንዶቹ ኢትዮጵያ ለቅሶ ሊሄድ ሲል ገንዘብ ሰጡኝ ሲሉ ዝም ብሎ ኖሮ ከማለፍ ይሄ ሁላ ሰው ነክቶ ከማለፍ ይቻላል። ማለት ዝም ብለን ማለፋችን አይቀርም። ሰው ከመወለዱ ጀምሮ ለመሞት ስለሆነ የሚወለደውና ይሄ የሚገርመው የእሳቸው ክፍል ነው። ፍቅራቸውን ሳስብ በጣም ልቤ ይነካል። እንዳውም እዚህ መጽሔቱ ላይ አንድ እንደ መግቢያ እዛ ላይ ከተጻፉት ነገሮች አንዱ ያን ጊዜ ለቤተ ክርስቲያን የህንጻ ግዢ ተብሎ ገንዘብ ይሰበሰብ ነበርና እንደዚህ ሚል አንድ ክፍል አለው። ለቤተ ክርስቲያን ህንጻ መግዣ መዋጮ ሲጀመር ገቢ ስለሌለኝ ማማሃና ነው የሚናገሩት። ገቢ ስለሌለኝ በምን መንገድ ማገዝ እንዳለብኝ ሳስብ እግዚአብሔር በልቤ ውስጥ ያስቀመጠውን በልጅነቴ ከጣሊያኖች በተማርኩት የእጅ ጥበብ ሙያ በመጠቀም መርዳት እንደምችል ተገነዘብኩ። ከዚያም በተለያየ ጊዜ የሰራኋቸውን የእጅ ስራዎች ለቤተ ክርስቲያን በማቅረብ ተሽጦ ለህንጻ ግዢ ገቢ ሆኗል። ምኞቴም እምነቴም አዲስ ቦታ እንድናገኝ ስለሆነ እግዚአብሔር በረዳኝ መጠን አሁንም ለመርዳት ወደ ኋላ አልልም። እና እንግዲህ ትላንትና ደግሞ ሌላ ቦታ ላይ ያው ሌላ ደግሞ የቤተሰብ ሀዘን ነበርና ቁጭ ብዬ ሰዎች አጠገቤ ይመጡና የኔ ልጅ ስትወለድ ለልጄ ሰፍተው ሰጥተውኛል። በቃ ይሄ ስራ ነው፣ የፍቅር ስራ፣ የጽድቅ ስራ። እግዚአብሔር ልባቸውን ስላገኘው በእጃቸው የሚገለጥ ነበረ። ስለሳቸው እግዚአብሔር የተመሰገነ ይሁን። As it has been alluded earlier when Rahel was speaking, I will give a short reflection of my sermon at the end of my message. My message is going to be in Amharic. So before we get to the word of God, I would ask every one of you to rise for the reading of God's word. The part of scripture I'll be reading is found in Romans, the 5th chapter, from verse 12 through 19. ሮሜ ምዕራፍ 5 ከቁጥር 12 እስከ 19። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንደዚሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። ሕግም እስከመጣ ድረስ ኃጢአት በዓለም ነበርና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም። ነገር ግን በአዳም መተላለፍ ምሳሌ ኃጢአት ባልሰሩት ላይ እንኳ
ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳም ይመጣ ዘንድ ላለው ለእርሱም አምሳሉ ነውና። ነገር ግን ስጦታው እንደ በደሉ መጠን እንደዚሁ አይደለም። በአንድ ሰው በደል ብዙዎች ሞተዋልና። ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚህ ይልቅ ለብዙዎች በዛ። አንድ ሰውም ኃጢአትን በማድረጉ እንደሆነው መጠን እንደዚያው ስጦታው አይደለም። ፍርድ ከአንድ ሰው ለኩነኔ መጥቷልና፣ ስጦታው ግን በብዙ በደል ለማጽደቅ መጣ። በአንዱም በደል ሞት በአንዱም በኩል ከነገሰ፣ ይልቁን የጸጋ ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ፣ እንዲሁ በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። በአንድ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ፣ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። እግዚአብሔር ሆይ በቃልህ ለልባችን ተናገር። በዚህም እግዚአብሔር አምላኬ ሆይ እንዲህ ያለ ከፍ ያለ ሌጋሲ ትተው ያለፉትን እናታችንን ስናስብ፣ በሳቸው በኩል ስላገለገልከን አንተን ስናመሰግን፣ ዛሬ በጌታ በኢየሱስ ስም ለቤተሰብ ለወዳጆች እግዚአብሔር ለልጅ ልጆች ሁሉ መጽናናትህ እንዲሁ ይህ ጸጋ ደግሞ እንዲተላለፍ በጌታ በኢየሱስ ስም እንጸልያለን። አሜን። ፕሊዝ ቢ ሲትድ። አጠር ላለ ጊዜ ካነበብነው መጽሐፍ ቅዱስ ክፍል በመነሳት የሚደንቀኝ በክርስቶስ ኢየሱስ ሞት በኩል በእኛ ሕይወት ላይ የተከሰተን አንድን ታላቅ ድል፣ ሞት ላይ ያተደረገ ክርስቶስ ኢየሱስ የሰጠንን ድል መናገር እፈልጋለሁ። ባነበብነው የመጽሐፍ ቅዱስ ክፍል ውስጥ ሞት እንዴት ገባ ብለን ስንመለከት እግዚአብሔር ሞት ባልነበረበት ሰዓት ሞት ሰው እርሱን ካልታዘዘው በምድር ላይ እንደሚሆን እግዚአብሔር በኤደን ገነት ሰው እያለ ተናገረ። ሞት እንደምታዩት በጣም ጉልበታም ነው። ሰዎች ከሺህ አንድ ከ100,000 አንድ ከሚሊየን አንድ በሰው ላይ የሚደርስን ነገር እያሰቡ ይሳቀቃሉ፣ ይፈራሉ። ሞትን በምናስብ ሰዓት ግን ከአንድ ላይ በእያንዳንዳችን ላይ የሚሆን ነገር ነው። ማናችንም ሞትን አልፈልግም እኔ ላይ አትሁን ብለን መገፍተር ማንችለው ኃይል እንደሆነ፣ ሞት እርግማን እንደሆነ፣ ሞት እግዚአብሔር ለሰው ልጆች በመጀመሪያ በፈጠረ ጊዜ ለሰዎች ያቀደው እቅድ እንዳልነበረ ሕያው ቃሉ ቅዱስ ቃሉ ግልጽ አድርጎ ያስቀምጥልናል። ነገር ግን ሰው ባልታዘዘ ጊዜ ከእግዚአብሔር አፍ የወጣ ቃል ነበርና ሞት ማለት ልክ ሰው ሳይታዘዝ ሲቀር ምን ሆነ? ወዲያውኑ መንፈሳዊ ሞት ሞተ። ያ መንፈሳዊ ሞት ደግሞ ከኤደን ገነት እንዲወጣ እንዲባረርና ተመልሶ እንኳን እንዳይገባ በዛ የእግዚአብሔር ሰይፍ ኪሩብ ቆሞ እንደከለከለው ይነግረናል። ስለዚህ የመጀመሪያ ሞት በመጽሐፍ ቅዱስ ውስጥ የምናገኘው መንፈሳዊ ሞት ነው። መንፈሳዊ ሞት ማለት ደግሞ የሰው መንፈስ ከእግዚአብሔር በሚለይበት ሰዓት ነው። ከእግዚአብሔር የተለየ ሕይወት ሁሉ በመንፈስ ሙት የሆነ ሕይወት ነው። በመንፈስ ሙት የሆነው ሕይወት የአዳምም ሆነ የሔዋን ሕይወት በቅዱስ ቃሉ ላይ እንደምንመለከተው በስጋ እስኪሞቱ ድረስ ብዙ ዓመታት አስቆጥሯል። ስለዚህ በአጠቃላይ መጽሐፍ ቅዱስ ውስጥ ይሄ በመንፈስ የሆነው ሞት ሰው ኃጢአትን በመስራቱ የተከሰተው ወደ ስጋ ሞት እንደመራው፣ የስጋ ሞት ደግሞ ማብቂያ መጥፊያ፣ ከዛ በኋላ ይችን አስቀያሚ ዓለም በቃ ጥሏት ሄደ አይደለም። ሞት የስጋ ሞት ደግሞ ሰው በክርስቶስ ኢየሱስ ካላመነ ደግሞ መጽሐፍ ቅዱስ ሁለተኛ ሞት ብሎ የሚጠራው ወይም ደግሞ የዘላለም ሞት የሚባለው ወይም ደግሞ ከእግዚአብሔር ሰው ተለይቶ ወደሚኖርበት ወደ ሌላ ሞት የሚሄድበት ነው። ስለዚህ የምትመለከቱት ማለት ምንድን ነው? የሞት ቅብብሎሽ ማለት ነው። መንፈሳዊ ሞት ለስጋዊ ሞት ያቀብላል። ስጋዊ ሞት ለዘላለማዊ ሞት ያቀብላል። ይህ እየተከሰተ እያለ በሰው ታሪክ ላይ ባነበብነው በሕያው ቃሉ ላይ እንዳያችሁት መለኮት የሆነው ክርስቶስ ኢየሱስ ስጋን ለብሶ ወደ ምድር ወረደ።
ያንን ያደረገበት ምክንያት ምን ለማድረግ ነው? መስቀል ስንል የሞትን ቅብብሎሽ እግዚአብሔር በክርስቶስ ኢየሱስ ያስቆመበት ስፍራ ነው። የሰውን ኪሳራ፣ የሰውን ባዶነት፣ የሰውን ዝም ብሎ ሄልፕለስሊ ያለ ምንም አቅም ሳይኖረው እየተጎተተ መጥቶ ሞት ጋር ተጋፍጦ ከሞት ወደ ዘላለም ሞት የሚሄድበት ላይ በክርስቶስ ኢየሱስ በኩል መስቀሉን አስቀመጠና ምን እንደተከሰተ በክርስቶስ መስቀል የሚገርም ነገር የክርስቶስ ሞት እንደኔና እንደናንተ ወይ እንደ ሰዎች በኃጢአት ክርስቶስ ኢየሱስ አልሞተም። ክርስቶስ ኢየሱስ ለኃጢአተኞች በምትክ ነው የሞተው። በኃጢአት ሳይሆን ለኃጢአት ነው ክርስቶስ የሞተው። የሱ ሞት ከኛ ሞት ይለየዋል። የሚለየው መጽሐፍ ቅዱስ ሲናገር እሱ እንደ እኛ ኃጢአትን አላደረገም ይላል። ዛሬ በዚህ ስፍራ ተሰብስበን እናታችን የነኩትን ሕይወት ስንናገር ሁላችንም በተለያየ መንገድ በእሳቸው ልባችን የተነካ ስንናገር ይህ ሕያው የሆነ ጌታ በእሳቸው አድሮ ያገለገለንን እየቆጠርን ነው። በዚህ ምድር ላይ እያለን እነዚህ ነገሮች እንድናስተውል ፈልጋለሁ። መጽሐፍ ቅዱስ የመጀመሪያ ከዚህ በፊት ቀደም እዚህ ስናገር አንስቼ ነበር አንድ ሐሳብ። ሞት ሲባል ሁል ጊዜ ሰው ከመርዶ ጋር ነው የሚያያይዘው። ወንጌል ብቻ ነው ለመጀመሪያ ጊዜ በምድር ታሪክ ውስጥ ሞትን ከምስራች ጋር ያገናኘው። ሞት ሲባል ለምን እሱ በኃጢአት ስላልሞተ ክርስቶስ ኢየሱስ ለኃጢአታችን ዋጋ ሊከፍል ነፍሱን ቤዛ አድርጎ ስለሆነ የሰጠው የሱ ሞት ለእያንዳንዳችን ምንን አስገኘልን ብለን ስንመለከት የእሱ ሞት ይሄ የሞት መርዶን ለወጠውና ከሞት ውስጥ መርዙን አውጥቶ ከሞት ውስጥ ኃይሉን አውጥቶ ከሞት ውስጥ ጉልበቱን አውጥቶ ሞትን ገድሎት በእኛ ላይ አቅም እንዳያገኝ ክርስቶስ ኢየሱስ ከሞት ተነሳ። የሚያሰቅቅ አሟሟት በመስቀል ላይ ከሞተ በኋላ የክርስቶስ ኢየሱስ ታሪክ በመስቀል ላይ በመሞት አላበቃም። በመስቀል ላይ የሞተው ጌታ ኢየሱስ ክርስቶስ የሞትን ኃይል አጥፍቶ ሞት ይይዘው ዘንድ ቢሞክርም ሞት ይይዘው ዘንድ አልቻለም ይላል። እሱ ሲናገር እዚህ ቤተክርስቲያን በሩ ላይ የተጻፈ ግድግዳው ላይ ሲገባ የተጻፋለ እኔ ትንሣኤና ሕይወት ነኝ ያለ ጌታ፣ ትንሣኤና ሕይወት የሆነ ጌታ። ሰዎች ሁሉ የምስራች አለ ከሞት ጋር የተያያዘ ስንል መሞታችን የምስራች አይደለም። የምስራቹ ግን አንድ መሞት የሌለበት መለኮት ስጋ ለብሶ በምድር እንደ እኛ ሰው ሆኖ የሞትን ኃይል አጥፍቶ በሞት ላይ ስልጣን ያለውን ዲያብሎስን ደምስሶ ሊመጣ ካለው ኩነኔ ሊመጣ ካለው ሁሉ ቁጣ ጌታ ኢየሱስ ክርስቶስ ዕዳችንን ከፍሎ ታድጎናል እያልን ነው። ጌታ ኢየሱስ ይሄንን ስላደረገ ሞትን ዛሬ መጽሐፍ ቅዱስ አያይዞ የተጠቀመባቸውን ቃላት የትም ቦታ ላይ ብንሄድ እኛ አናገኛቸውም። አንደኛ ከሞት ጋር የምስራች ተገናኘ። ፊልጵስዩስ ምዕራፍ 1 ቁጥር 21 ላይ ስትሄዱ ከሞት ጋር አንድ ተሰምቶ የማይታወቅ ነገር ተገናኘ። ለኔ መኖር ክርስቶስ ነው አለ ሐዋርያው ቅዱስ ጳውሎስ ሲናገር፣ መሞት ደግሞ ጥቅም ነው። ሰው በእምነት ሰው በክርስቶስ ከሆነ መሞቱ ጥቅም ሊሆን በክርስቶስ ሞት የተነገረው የምስራች ሞትን የፈራኸው በባርነት ልትኖር ሳይሆን ሞት በሚመጣ ሰዓት አንተ ምን ትሆን ዘንድ ላትፈራው ምን ላንተ ጥቅም ሊሆን። ጥቅሙ ምንድን ነው? በሞት እኛ ከሟችነት ወደ ኢመዋቲነት የምንሻገርበት ድልድይ ያደረገው ጌታ ኢየሱስ ክርስቶስ ለዘላለም። ሞት የቃሉ ትርጉም ምን ማለት ነው? ነፍስ ከስጋ ስትለይ ጊዜያዊ ከሆነው ማደሪያችን ስንለይ ከዛ በኋላ ደግሞ በእግዚአብሔር ፊት ልንቆም ስንሄድ አይደል ሰው እንደሚያስበው አንድ ከሃጂ የነበረን ሰው በክርስቶስ ኢየሱስ ማያምር በእግዚአብሔር መኖር ማያምር አንድ ጊዜ እየመሰከርኩለት ሳይንቲስት ነው አንድ ነገር አለኝ። እኔ ሻማ ነኝ አለኝ። እንደ ሻማ እጠፋለሁ ስሞት አለኝ። አየሁትን አትጠፋም፣ እሱ ምኞትህ ነው፣ ያስነሳህና ይጠይቀሃል አልኩት። ሞት መጥፊያ አይደለም፣ ለመጠየቅ ሰው የሚሄድበት መንገድ ነው። ያኔ እያንዳንዱ ፍጥረት በእግዚአብሔር ፊት ይቆምና ምን ያደርጋል? ምላሽን የሚሰጥበት መንገድ ነው። ስለዚህ በጌታችን በኢየሱስ ክርስቶስ የመስቀል ሥራ ዛሬ በዚህ ስፍራ የምናውጀው በሞት ውስጥ ያለው መርዝ ወጥቷል። የሞት የኃጢአት ደሞዝ ሞት ነው እንዳልነው ያ ደሞዝ ተከፍሏል። የበደልነው እኛ የከፈለው እሱ። እግዚአብሔር ሩህሩህና እግዚአብሔር ፍቅርና ዛሬም በእናታችን ሕይወት ያየነውን ፍቅር እኮ ያየነው በሳቸው ያለፈ የእግዚአብሔር ፍቅር ነው። ያ ፍቅር ምን አይነት ነው? ተበድሎ ያለ ልጁን ገድሎ ከበደሉት ጋር ራሱን ያስታረቀ አምላክ።
እየተበደለ የለመነ እየተበደለ ዋጋ የከፈለ ዋጋ ከፍሎ የታረቀን የቀረበን በደሙ የቀረበን የክርስቶስ ኢየሱስ ኃይል ነው ይሄ። ዛሬ በዚህ ስፍራ መተን ወይም ደግሞ በቀጥታ በሚተላለፈው ላይ ለሚመለከቱ ሁሉ የሳቸው ሞት ለክርስቶስ ኢየሱስ ወንጌል መሰበክ መድረክ ሆኗል። የኖሩለት ጌታ ዛሬ በሞታቸው ደግሞ መድረክ ሆነውለት ያኔ ዝቅ ብለው ልብስ በሹራብ ሰፍተው ለሕፃናት ያለበሱለት ጌታ እኛን ከዚህ ህይወታቸው ላይ መጥተው ለብዙዎቻችን በረከት እንደሆኑ ዛሬ በሞታቸው ለዚህ ነው እኛ አማኞች ስንኖር አምነን እንኖራለን፣ ስንሞት አምነን እንሞታለን። መኖራችንም በእምነት ነው፣ መሞታችንም በእምነት ነው። መነሳታችን ግን በሱ የትንሣኤ ኃይል ለዘላለም ከእርሱ ጋር ለመሆን ነው። ስለዚህ ሞትን ከጥቅም ጋር ሞትን ከምስራች ጋር ካገናኘው በኋላ አልበቃ ብሎ አንደኛ ቆሮንቶስ ምዕራፍ 15 ላይ የእግዚአብሔር ቃል እንደዚህ ይላል። እኔ ያነብላችኋለሁ። ይህ ይላል ስለዚህኛው ውጫዊ ስለሆነ አካላችን የሚበሰብሰው የማይበሰብሰውን ሊለብስ፣ ይህ የሚሞተው የማይሞተውን ሊለብስ ይገባዋልና። ዳሩ ግን ይህ የሚበሰብሰው የማይበሰብሰውን ሲለብስ ወይም ይህ የሚሞተው የማይሞተውን ሲለብስ ሃሌሉያ፣ በዚያን ጊዜ ሞት ድል በመንሳት ተዋጠ ተብሎ የተጻፈው ቃል ይፈጸማል። ሞት ሆይ እንዳው ዛሬ ሞት ሽባ አያረገንም። ሞት አፋችንን አይለጉመውም። ሞት ተስፋችንን አይቀማንም። ሞት ፍርሃት ውስጣችን አይለቅም። እኛ ሞትን ያለ ፍርሃት ምንመለከትበት ምክንያት ክርስቶስ ከሰጠን ሕያው ተስፋ የተነሳ ነው። ስለዚህ ሞትን እስኪ ሞት ሆይ በሉት፣ መውጊያ የታል? ሲኦል ሆይ ድል መንሳት የታል? ሞትን ልክ እግዚአብሔር ያን ተራራ በዘሩባቤል ፊት ሄዶ ታላቅ ተራራ ሆይ አንተ ምንድነህ እንዳለው ሞትን ደግሞ ዛሬ ያየውና ጌታ እንደዚህ ይላል፣ ምንድነህ? መርዝህን ከውስጥህ አውጥቼዋለሁ። በእኔ ያመኑ አይፈሩህም። ለነሱ ፕሮሞሽን ነው። ከመኖር ወደ መጥፋት ሳይሆን ከመኖር ወደ ሽልማት ለታገሉለት ጌታ፣ ለታመኑት ጌታ፣ ለኖሩለት ጌታ ሰዎች አክሊልን ሊቀበሉ ሕይወትን ሊቀበሉ በፊቱ የሚቆሙበት መሸጋገሪያ ሆነ። ስለዚህ የሚገርም ነገር እንደዚህ ይላል፣ ሕግ ዳኛ አለ፣ ሕግ አለ፣ ወንጀለኛ አለ። እኛ በኃጢአት ሁላችን ወንጀለኛ፣ አንዳችን ለአንዳችን ዋስ መሆን ማንችል፣ አንዳችን ማስጣል ማንችል፣ ለእኛ ጌታ ኢየሱስ ክርስቶስ ዋሳችን ሆኖ ጠበቃችን ሆኖ ካህናችን ሆኖ ሊያስጥለን መለኮት ሥጋ ለብሶ እኛ ጋር ከመጣ በኋላ ሕግ የሚጠይቀውን ሁሉ ለእኛ ከፈለልን። በቃ ሕግ ለዘላለም እኛን እንዳይጠይቅ ራሱን ቤዛ አድርጎ ስለኛ የእኛን ሞት ሞተልን። እሱ ከሞተልን በኋላ ምን ተከሰተ? ሞት ሆይ መውጊያ የታል? መርዝ የታል? መናደፍ መቻልህ የታል? አንሞትም በስጋ ማለት አይደለም። መናደፍ መቻል የታል? አንድ ቀን ደግሞ ጌታ አልበቃ ብሎት የሞትን ኃይል ሳይሆን ራሱ ሞትን ድራሹን ያጠፋዋል። በሕይወት በክርስቶስ ኢየሱስ ፊት በትንሣኤ ኃይል ስንቆም ምን እንደሚሆን ታውቃላችሁ? ሲኦል ሆይ ሞት ሆይ ተሰብስበው እነሱን ወደ እሳት ባህር ምን አደረጋቸው ይላል? ጣላቸው። ምን ማለት ነው? እንባ ላይኖር፣ የዲያብሎስ ሥራ ላይኖር፣ ስቃይ ላይኖር፣ ኃጢአት ላይኖር በበጉ ብርሃን ፊት በበጉ ፊት ምን ያሉ በሕይወት መዝገብ ላይ ስማቸው የተጻፉ ሁሉ የዘላለም ሕይወት ሊወርሱ የሚወርሷት በጉ ፀሐይዋ የሆነ ከተማ ውስጥ ሊያስገባን። የሞት መውጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ሕግ ወንጀለኛ ኃጢአተኛ ስለሆንን ሁሌ ሊጠይቀን ይችላል። ክርስቶስ ግን ሕግ እንዳይጠይቀን የሕግን ጥያቄ ክርስቶስ ፈጸመልን። ሕግ ክፈል ያለልን ከፈለልን፣ ዕዳችንን ከፈለልን። ስለዚህ እኛ ሞትን ማንፈራበት ምክንያት ከሞት የተነሳው በክርስቶስ ላይ ስለታመንን ነው። ከዛ ተመልከቱት፣ የሞት መውጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ደግሞ ሌላ ነገር ተነገረን። ሞትን ከጥቅም ጋር፣ ሞትን ከምስራች ጋር፣ ሞትን ደግሞ እዚህ ጋር ምን ድል መንሳት
አትፈሩትም። በሕያው ተስፋ ያላችሁ እናንተ በሞት ላይ ድል መንሳት ይሰጣችኋል። ስለዚህ ምን ይላል? ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳት ለሚሰጠን ለእግዚአብሔር ምስጋና ይሁን። ከሞት ጋር ደግሞ አሁን ምን ተገናኘ? ምስጋና። እስኪ አንዴ እግዚአብሔር ይመስገን በሉ እስኪ። ጭልም ላይ ልብን ተስፋችን ላይ ጠፋ፣ ሞታችን ራሱ መድረክ ሊሆን፣ ሕይወታችን መድረክ ሊሆን ክርስቶስ ኢየሱስ ለእያንዳንዳችን ሞተልን። I read the scripture from Romans 5, Hebrews chapter 2 verse 12 and 1 Corinthians 15. These are scriptures that talk about the power of Christ over death, sin, and the power of Satan. Jesus Christ came to break the power of sin. If you and we die because of sin. Sin is not death is not a blessing. We die because we have disobeyed God. We remember the first man, Adam and Eve, when they were walking in the garden, God commanded them and he said to them, do not eat from this tree, because he wanted to remind them that there is God. And they disobeyed God. From their disobedience, the scripture Romans 5 tells us that they died spiritual death. When they disobeyed God, they died spiritual death. They were dead emotionally, spiritually, mentally, in the presence of God. They could not stand in the presence of God in fellowship with him. So from that spiritual death, it resulted in physical death. 1 out of 1, here we die. The day you were born, you start dying. Death is not a time where we disappear. Death is a place, it's a bridge, it's a door that we go through to give an account of our life before the living God. God, he saw our condition, that we were spiritually dead, then we were dying, and from there we were going to go to what the scripture calls the second death, which is the eternal separation of man from God. While this was our condition, God took our body. The Bible calls this incarnation. In the beginning there was a word, and the word was with God, and the word was God. And the word, in John chapter 1 verse 14, was made flesh. He became like us. As we are human beings, God became like us. He lived the life that we live, but without sin. And he died for our sake. This is the first time that you can connect death with the good news. What's the good news of the kingdom of God? The good news of the kingdom of God is Christ has paid the price. You don't have to be a slave to sin anymore. Christ has destroyed the power of death and the power of Satan, and death has no hold over you. You are free if you trust in Christ. When you trust Christ, one day, you remember the person that was crucified right next to Jesus. We don't know which side he was crucified. But what happened to him? He was talking with Jesus. And Jesus, he told him that today you will be with me in heaven. One day when this person stands in the presence of God, he has no works of righteousness to recall. He has no memory of holiness. He has never proclaimed or professed or lived for God. But one time, because in God's providence, he was crucified next to Jesus. Jesus looked at him in the eye and said, today you will be in heaven with me. So picture this man. In a little bit, the Bible says Christ died first, then shortly after they died. So when that person is about to enter into the kingdom of heaven, everyone who would look to him and say, how dare you? You never lived for God. How can you come to the presence of God? He has only one confidence. He cannot say, I was fasting. He cannot say, I was praying. He cannot say, I was generous man. All he could say is, the one that was crucified next to me said, I can come in. When you die, you can have only one confidence, and that is your trust in Christ. I encourage every one of you today. Mama Hannah was a mother to all of us here. And I was sharing earlier,
years ago, I was sharing a church magazine that we used to print here in our church, and this was the 26th issue. And it was amazing how God blessed us through her. She was so generous. There were around 4 full-time ministers at that time, maybe 14, 15 years ago here in this church. And one of them was my good friend of mine. His name is David, and he's from India. For some reason, Mama Hannah could not pronounce his name. So whenever she brings a gift to me, and she say, "Can you give this to Pastor Devil?" and I always say to her, "Mama, his name is David." He say, "Devil." So we always laugh with that. And she's a mother that we will miss. She clothed us, she encouraged us, she loved us, she served us well. And the Lord is going to receive her into his peace. And we thank God for a life lived to the full and lived to the glory of God. God bless you. Thank you. እሺ በጣም ስለሚያጽናናን እግዚአብሔር ቃል እግዚአብሔር የተመሰገነ ይሁን። ቀጥሎ የማማ ሀናን የህይወት ታሪክ የምንሰማበት ሰዓት ነው። ከዛ ቀጥሎ ደግሞ ቤተሰቦች የምትናገሩበት ሰዓት ስለሆነ እናንተ በዛው እንድትዘጋጁ እነግራችኋለሁኝ። በመጀመሪያ የምትናገረው ልጃቸው ሳራ ካሳ ትሆናለች። ሁለተኛ የሚናገረው የልጅ ልጃቸው ሚኪያስ ጥበበ ይሆናል። ከዛ ቀጥሎ የምትናገረው የወንድማቸው ልጅ መንበረ ሞላ ትሆናለች። ከዛ ቀጥሎ የቤተ ክርስቲያን አባል ሁላችንን ወክላ ደግሞ ጽጌሬዳ ወልዴ ትናገራለች። በመጨረሻ ህብረት የሚባል ማህበር አለ። የዛ አባላት የሆኑ ወደዚህ ይመጣሉ። እነሱን ወክላ ደግሞ ዘውዲቱ ትናገራለች። ስለዚህ እናንተ ወገኖች ተዘጋጁ። ያው እንግዲህ የወንድም ልጅ እህት ልጅ የምንለው ፎርማል ኢትዮን ለመጠበቅ ለማታውቋቸው ለማሳወቅ ነው እንጂ ሁሉም ሰው የማማ ሀና ልጅ እንደሆነ ነው የሚሰማው ከፍቅራቸው የተነሳ ማለት ነው። እግዚአብሔር ይመስገን። ስለዚህ በመቀጠል የህይወት ታሪካቸውን የእህታቸው ልጅ ሮማን ሞላ ታቀርብልናለች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የወይዘሮ ሀና ወይም ይመስገን ዋሬ አጭር የህይወት ታሪክ። ከዛ በፊት የዮሐንስ ወንጌል ምዕራፍ 11 ከቁጥር 25 እስከ 26 ድረስ አነባለሁ። ኢየሱስም ትንሣኤና ህይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ይሆናል፣ ሕያው የሆነም የሚያምንብኝም ሁሉ ለዘላለም አይሞትም። ይህን ታምኛለሽን? አላት። ወይዘሮ ሀና እንደ ኢሮፓ አቆጣጠር በጁላይ 21 1929 ዓ.ም ከእናታቸው ከወይዘሮ ማርያም ወልደ ገብርኤልና ከአባታቸው ከአቶ ኦብሳ ዋሬ በአዲስ አበባ ከተማ ተወለዱ። የእድሜያቸውን ነገር ሲያሰላስሉ ግን ሀና እኔ በተወለድኩበት ዘመን የትውልድ ቀን መዝገብ ላይ ማስቀመጥ ስላልነበረ ትክክለኛ እድሜ የሚሆነው በመጪው ጁላይ 106 ዓመት ነው ይሉናል። ስለዚህም ቃላቸውን አክብረን የ106 ዓመት የእድሜ ባለጸጋ እንላቸዋለን። ሀና በብዙዎች ዘንድ እንደሚጠሩት እማማ ሀና፣ ሀንዬ፣ እማዬ፣ እትዬ እና ፓስተርም እንደሚጠራቸው እማምዬ የ8 ልጆች የ13 የልጅ ልጆች እና
የአራት ልጆች ቅድማያት ለመሆን የበቁ እግዚአብሔር የሚወዳቸው እግዚአብሔርንም የሚፈሩ ታላቅ እናት ነበሩ። እናት ሀገራቸው በነበሩበት ጊዜ ባለቤታቸው የ50 አለቃ ካሳ ከበደ ኢትዮጵያን ወክለው ኮሪያ በዘመቱበት ጊዜ ልጆቻቸውን በስነ ምግባር ያሳደጉ የቤት እመቤት ነኝ ብለው ሳይቆጠቡና ደከመኝ ሰለቸኝ ሳይሉ ተጨማሪ ገቢ ለማግኘት ለሆስፒታሎችና ለሆቴል ቤቶች እንጀራ በማቅረብ የራሳቸውን የንግድ ስራ በመጀመር ቤተሰባቸውን ያስተዳድሩ የነበሩ ታታሪና ጠንካራ እናት ነበሩ። በአሜሪካ ቆይታቸውም ባህሉንና አካባቢውን ከለመዱ በኋላ ለትልልቆቹ እንደ አያት ለተናናሾቹ እንደ እናት በመሆን የወገኖቻቸውን የቤተሰብ ናፍቆት ሲሞሉላቸው እንደነበረ ብዙዎች ምስክር ናቸው። በማህበረሰባቸውም ውስጥ ያሉ በትዳር ችግር የሚያጋጥማቸውን ከፊሉን እንደ እናት እየተቆጡና እየመከሩ የሚያስማሙ ከፊሉን ደግሞ የስነ ልቦና ትምህርት ካላቸው ባላነሰ እግዚአብሔር በሰጣቸው ጥበብና ማስተዋል መልሰው መላልሰው በመምከርና በማወያየት የዘመመውን የሚያቃኑ ታላቅ እናት ነበሩ። በኢትዮጵያ ኢቫንጀሊካን ቤተክርስቲያን ውስጥም በነበራቸው የጎላ ተሳትፎ በእምነታቸው ጠንካራነትና በሚያሳዩት ገደብ የለሽ የፍቅር ብዙዎችን ትኩረት የሳቡና ለብዙዎችም አርአያ የነበሩ ናቸው። ለቤተ ክርስቲያን ህንፃ መግዣ በሚደረገው የገንዘብ ማሰባሰብ ባላቸው የእጅ ጥበብ ሙያ የህፃናት ልብስ በመስፋት ለሽያጭ በማቅረብ ላቅ ያለ አስተዋጽኦ አድርገዋል። ወይዘሮ ሀና ከቤተ ክርስቲያናቸውና ከማህበረሰባቸው ካፈሯቸው እህቶቻቸውና እንደ ልጆቻቸው ከሚያዩአቸው ወገኖቻቸው ጋር በመሆን ከ25 ዓመታት በላይ የሆነውን ህብረት በሚል የተሰየመ የሴቶች ማህበር መስርተው አልፈዋል። በማህበራዊ ትስስራቸው የሚታወቁ ሀና ከራሳቸው ማህበረሰብም ወጣ በማለት ከነበራቸው አነስተኛ ገቢ የእሳት አደጋ ሰራተኞችን፣ ጡረተኛ ወታደሮችና ሌሎችን ተቋማትንም ይደጉሙ ነበር። ላደረጓቸው የበጎ ፈቃድ አገልግሎትና አጫጭር ስልጠናዎች የተለያዩ ሰርቲፊኬቶችና ሽልማቶችን ያገኙ ሲሆን ከነዚህም መሃል ለዲሞክራቲክ ፓርቲ ቅስቀሳና በጎ ፈቃድ አገልግሎት በቀድሞ የአሜሪካን ፕሬዝዳንት ኦባማ የተፈረመ የእውቅና ሰርቲፊኬት አግኝተዋል። በሚኖሩበትም ህንፃ ላይ ለሚኖሩ አዛውንቶች የሻይና የመክሰስ አቅርቦት ያደርጉ ነበር። ከ2000 እስከ 2019 ባሉት አመታት ውስጥ አብዛኛዎቹን ቤተሰቦቻቸውን በሚኒሶታ አሰባስበው ህልማቸውን እውን አድርገው እንደ ኢሮፒያ አቆጣጠር ጃንዋሪ 18 ቀን 2025 ምሽት ላይ በሚወዷቸው ልጆቻቸው፣ የልጅ ልጆቻቸው፣ የወንድምና የእህት ልጆቻቸው እንዲሁም በቅርብ ወዳጆቻቸው እንደተከበቡ ወደማይቀረበት አምላካቸው በሰላም ተሰበሰቡ። ሀና በትንሹም በትልቁም እንደተወደዱና እንደተከበሩ መልካም ህይወትን አሳልፈዋል። በቅርብም ሆነ በሩቅ ሆናችሁ የሀዘናችን ተካፋይ ስለሆናችሁ እናመሰግናለን። እግዚአብሔር ይባርካችሁ። ልጆቻቸውና ቤተሰቦቻቸው የእግዚአብሔር ሰላምና ጸጋ ከሁላችን ጋር ይሁን። እኔ እናቴን ኢትዮጵያ በመጣችበት ጊዜ እኔ ወደ ኢትዮጵያ ውስጥ ነበርኩኝና ምን አለችኝ?
ቀብሬ ላይ ብትገኝ ደስ ይለኛል አለች። በዛን ወቅት እኔ ከዚህ ሀገር ተመልሼ ኢትዮጵያ ውስጥ ነበረ ያለሁት እና እግዚአብሔር ጸሎቷን ሰምቶ ዛሬ እንዲህ ባማረ በደመቀ ቀብሯ ላይ በመገኘቴ እግዚአብሔርን በጣም አመሰግነዋለሁ። እግዚአብሔር ይባርካችሁ ሁላችሁንም። በተለይ ፓስተር እስጢፋኖስ ሀዘንህን ትተህ ከኛ ጋራ በመሆንህ በጣም እናመሰግንሃለን። እግዚአብሔር ከነ ቤተሰብህ ይባርክህ እና ሁላችሁንም ብርዱን ሳትሉ ሳይበርዳችሁ ብርዱን ተቋቁማችሁ ከኛ ጋራ የሀንዬን ሽኝት ለመካፈል አብራችሁ ስለሆናችሁን እግዚአብሔር ቤተሰቦቻችሁንም እናንተንም ይባርክ፣ ቤተ ክርስቲያንንም ይባርክ። አመሰግናለሁ። Good morning. I'm going to speak in English. First, I want to thank Pastor Stefanos. That was a very uplifting sermon, so thank you. I know you're going through a lot yourself. I chose to speak in English because we have other people here that are not Amharic speaking. My name is Menbi. I'm Atiye's niece. My father, she raised my father, sent him through school, and he was successful in life because of her. And because of her helping him, we were able to be successful in life. So we owe everything to you, Tiye. Tiye was she's my major supporter. I have gone through a lot in life, trying to have kids, and her support and her prayer helped me out with a lot of stuff that I went through. Tiye, as you can see in some of the pictures up, you would see that Tiye and I, every time we got together, we took pictures, selfies, and she always says something funny to make me laugh. And there are times where she says it in such a discreet way you wouldn't know if you sat next to us, and then only she and I would laugh. She gave me a lot of advices in life. She welcomed my husband in a very positive way. Atiye, not only she loved us, I mean, we're all her blood. Of course, she's going to be required to love us, but her love also extended beyond her family, her circle of friends. Tiye was really kind to everybody that she meets in life. I'm sure most of you have been touched by her kindness. I'm sorry. I was a very I'm my father's daughter, very tight with my father, and which in return makes me close to Atiye. My father passed away 20 plus years ago at a very young age, and Atiye lived long enough for him as well. And I felt that she represented my father in my life, besides being my aunt as well. And losing my father was one of the saddest days of my life. And now losing Atiye also feels like I lost my father all over again. Atiye, you've made a lot of difference in a lot of people's homes, in a lot of people's lives. I feel a bit of emptiness right now. I know you're at a better place, and I know you're not in pain anymore. And I know in your last days, when I spoke to you, your heartbeat increased, her breathing changed, which means I know you heard what I said. I love you with all my heart. My children love you. They call you Tiye. They've always loved you. They've always asked about you.
I know you're surrounded by our aunts, uncles, my brother, my cousins. Even though we lost you here on earth, I know they gained an angel up there. Pray for all of us. As my brother, my cousin, Mickey said, we're going to continue to love each other. We're going to continue connecting, getting together on a regular basis. I give you my word, I'll keep in touch with my family all the time, and that we're going to make you proud, just as you've made us proud. I love you, Tiye. Me and my children love you. That was beautiful. እግዚአብሔር ይባርክሽ መንቢ። ትልልቅ ቤተሰቦቻችን ዘመዶቻችን ሲያልፉ ያንን ሌጋሲ መቀጠል ነው ዋናውና እየተፈቃቀረን እንቀጥላለን አለች። That was really በጣም ደስ የሚል ነገር። እግዚአብሔር ያግዛችኋል። በመቀጠል ጽጌረዳ ወልዴ ወደዚህ ትመጣለች። የህብረት ማህበራትም ተዘጋጁና ከሷ ቀጥሎ ወደዚህ ትመጣላችሁ። ክብር ሁሉ ለአምላካችን እግዚአብሔር ይሁን አሜን። ስለ ሁሉ እግዚአብሔር ስም ይባረክ። ማማናን ባጭር ነው የምገልጸው። ብዙ ጊዜ ማማናን በፍቅራቸው እናቃቸዋለን፣ በአመስጋኝነታቸው እናቃቸዋለን፣ በጠያቂነታቸው እናቃቸዋለን። በተለይ ከ2000 ከ1990 እዚህ ሀገር የመጣሁት 1998 ዓመተ ምህረት ነው። ስለዚህ በደንብ ነው ማቃቸው። በዛ ጊዜ ሳቃቸው የሰማሁት ምስክርነት ስለሳቸው በዛን ሰዓትና ከዛ በፊት በእኛ ቤተክርስቲያን የተዳሩትን ሁሉ ሲድሩ እንደነበር፣ ሲጠይቁ እንደነበር፣ ሲጎበኙ እንደነበር ሰምቻለሁ። እንግዲህ ከዛ አመት ጀምሮ አስቡት እንግዲህ ሳቸው በዚህ በጤና ምክንያት ብቻ ስለደከሙ ነው ወደ ቤተክርስቲያናችን መምጣት ያልቻሉት። ግን እንደዛም ሆነው በቤታቸውም ሆነው መልእክት ይልካሉ። በልጆቻቸው አሲዘው ፖስታ አሲዘው ምን አሲዘው ይልካሉ፣ ይጠይቃሉ እስከ መጨረሻ እስከሚያውቁ ድረስ ይገርማቸዋል። እንደ ቤተክርስቲያንም ሄደን ጎብኝተናቸዋል። ብዙ ልጆች ሲወለዱ የእጅ ስራ ልብስ እየሰሩ ይሰጣሉ። ከዛ ውስጥ ተጠቃሚዋ እኔም አንዷ ነኝ። ልጆቼ ሲወለዱ የሴቶች ልጆች ልብስ እየሰሩ የወንድ ከሆነ የወንድ እየሰሩ ይልካሉ። ክብር ለአምላካችን ይሁን። ልጅ ስንድር በተገኙበት ጊዜ ሁሉ እማማና በመጀመሪያ ደረጃ ፈገግታ አይለያቸውም። በጣም ፈገግተኛ ናቸው፣ ደስተኛ ናቸው። ፍቅራቸው በጣም የተለየ ነው በእውነት ይሄንን አይቻለውኝ። ደስተኛ አማኝ በመሆናቸው ደግሞ በጣም ጌታን የሚወዱ በሁሉ ዘንድ የተወደዱ ብዙዎችን የዳሩ ብዙዎችን ያረሱ ለጌታ ማሸብሸብ የሚወዱ ለዚች ለኢትዮጵያውያን ወንጌላውያን ቤተክርስቲያን ደግሞ ባለውለታ ናቸው። አገልጋዮችን የሚወዱ የሚያከብሩ የሚባርኩ የሚጸልዩም ነበሩ እና እጅ ስራ ተደጋግሞ ተነስቷል። ይሄ ነገር የእጅ ስራ እየሰሩ እየሰጡ ቤተክርስቲያን በመትፈልገው ነገር የድርሻቸውን የተወጡ እናት ናቸው። በመጨረሻ ከጥቂት አመታት በፊት እዚሁ ቤተክርስቲያን የኒውር ዝግጅት ላይ በተቀመጡበት ጊዜ ጥቂት ሰዎች ታስታውሱ ትችላላችሁ። እዚህ አካባቢ እንደተቀመጡ ድንገት ሽርትት ታርጓቸው ወደቁ። ታስታውሳላችሁ? እንግዲህ ሞት ቢሆን ያኔ ይሆን ነበር። ካጠገባችን በቃ ሽርትት ብለው ወደቁ። ታፍሰው ነው የተወሰዱት ከዚህ ቦታ። እንግዲህ ግን እግዚአብሔር ከዛ ጊዜም በኋላ እድሜ ጨምሮላቸው ኖረው ዛሬ በክብር ነው የተሸጋገሩት እና ይሄ ድል ነው ብለን እንላለን። በተጨማሪ በቃ እሳቸው እድሜያቸውን ጠግበው በክብር ነው የተለዩን። ክብር ለአምላካችን ይሁን። መላውን ቤተሰብ እግዚአብሔር እንዲያጽናና
እንጸልያለን። በዚህም ያላችሁ በአገር ቤትም ያሉ የተወለዷቸው ዘመዶቻቸውን ሁሉ እግዚአብሔር ያጽናና እንላለን። በሳቸው ምክንያት ደግሞ ስላወቅናችሁ እነመንበረ እነመቤት ብዙ ሮማን ብዙ ቤተሰቦችን አፍርተናል። እሳቸውን ካወቅን ጊዜ ጀምሮ በዚህ ምናያችሁን ሁሉ አውቀናችኋልና ስለዛም እግዚአብሔር እናመሰግናለን። እንደምን አላችሁ? እግዚአብሔር ይመስገን። እኔ እንኳን በልቤ ውስጥ ያለውን ነገር ቀደም ተናግሬ አውጥቼዋለሁ፣ ጨርሼዋለሁ። ግን አሁን እህቶቼ አይ ቲንክ ግዴታ መተንፈስ አለብኝ መሰለኝ። በጣም ነው ስለ እናንተ እግዚአብሔር ማመሰግነው። ሁሉ ጊዜ የሚመስለኝ እኔ ከቤቱ ሁሉ በቃ በጣም ምወደድ የተለየው ይመስለኝ ነበርና በቃ መጨረሻ ላይ ግን እጅ ሰጠሁኝና አንድ ብቻ ተፎካካሪ እንዳለኝ ነበር የሚሰማኝ፣ ምስሩዬ ማለት ነው። በኋላ ገባኝና ምንም አይደለም አልኩኝ። ግን እዚህ ይሄንን 2 ቀን እናንተ ደግሞ ልታስተዛዝኑን እናታችሁንም ሀዘናችሁንም ለመግለጥ በዚህ ስፍራ በምትመጡበት ሰዓት ብዙ ለካ እኛም ብቻ አይደለም ብዙ ወንድና ሴት ልጆች እትዬ እንዳላት አውቃለሁና በዚህ በጣም በጣም ነው ደስ ያለኝ። እና ከዚህ በፊትም እንደተናገርኩት እንግዲህ እትዬ በእምነት እግዚአብሔርን ሴንተራችን እንድናረግ ፈርሃ እግዚአብሔር እንዲኖረን ወደ እግዚአብሔር እንቀርብ አላማ እሱ እንደሆነ ትልቁ ነገር እሱ እንደሆነ ከሁሉ በላይ እሱን አስቀድመን ትምህርታችንን እንድንማር እሱን አስቀድመን እንድንሰራ እሱን አስቀድመን እንድንወጣ እንድንገባ በህይወቷን እያካፈለች የኖረች እናታችን ናቸው። ስለዚህ ወንድሞቼና እህቶቼ ነው የምላችሁ በዚህ ስፍራ በእንደዚህ አይነት ሁኔታ እናታችንን ለመሸኘት እግዚአብሔር ጸጋ፣ አቅም፣ ጉልበት ስለሰጠን እግዚአብሔርን እናመሰግነዋለን። ስለዚህ ከዚህ በፊትም እንደተናገርኩት ጠዋትም እንደተናገርኩት እንግዲህ በወንጌል መጽሐፍ ላይ ኢየሱስ ክርስቶስ ወደ ሞት በሚሄድበት ሰዓት ብዙዎች እያለቀሱ በፊቱ በሚጮሁበት ሰዓት ያላቸውን ነገር ደግሜ ለእናንተ ነግሬ ላበረታታችሁ ነው የምፈልገው። ስለኔ አታልቅሱ አለ ኢየሱስ፣ ነገር ግን ስለ ራሳችሁ አልቅሱ። ለምን? ከፊት ከሚመጣው ቁጣ ከሚመጣው ነገር ትጠበቁ ዘንድ ታልፉ ዘንድ እግዚአብሔርን ዋናችሁ ታደርጉ ዘንድ ለህይወት ዋጋ ትሰጡ ዘንድ ቸርነትን፣ መልካምነትን፣ ቅንነትን አንደኛችሁ ታደርጉ ዘንድ እናንተ በርቱ። ይሄን ይመስለኛል እትዬ የምትለን። እግዚአብሔር አምላክ እንደምታውቁት እድሜ አጥግቦ ነው ያኖራት። ስትኖር ደግሞ በትህትና በፍቅር ከእርሱ ቅድም ፓስተር እየተናገረ ነበር የተሞላችሁ ነገር ለካ ከኛም አልፎ ከቤተሰብም አልፎ ብዙ ልጆችን ብዙ ወንድና ሴት ልጆችን እንድትወልድ የረዳ የእግዚአብሔር ፍቅር ሞልቶ ተርፎ እናንተን ሁሉ በዚህ ስፍራ ሰብስቧችኋል። ስለዚህ እግዚአብሔርን እጅግ አድርገን እናመሰግናለን። ስለዚህ ዛሬ ብናለቅስም ትንሽ በመለየቷ ካጠገባችን ባለመኖሯ ነው እንጂ ስለ ሞተች አይደለም። እትዬ ሞተች አልላትም። አንድ ሴት አዝኜ እያለ መጣችና እህቴ ነግሬያታለሁ፣ ለእሷም ቃሏ በጣም ስለነካኝ እግዚአብሔር እንዳታሳዝኑ ሀና አልሞተችም ማለች። ሀና
አርጋለች ነው የሚባለው። የሐና መለየት አለች። እውነት ነው። አላማዋን ፈጽማ በፍቅር ኖራ በፍቅር ወጣ በፍቅር ገብታ ሩጫዋን የጨረሰች እናታችን ነች። አሜን። ስለዚህ በዚህ ደስ ይለናል። በስተመጨረሻ እንግዲህ ዳዊት የተናገረውን ነገር ነግሬ ለመጨረስ ነው የምፈልገው። በአንድ ወቅት ዳዊት ልጅ ሞተበትና ለ7 ቀናት ከምግብ ውጪ ከምን ውጪ በጸሎትና በጾምና በጸሎት በእግዚአብሔር ፊት ያለቅስ ነበርና ይሄ ነገር ደግሞ ምግብ አለመብላቱም በዙሪያው ያሉት አሳስቧቸው ነበር። ይሄ ሰው ልጁ ታሞ ምግብ አልበላም ብሎ ይሄን ያህል ጊዜ የሚሰቃይ ከሆነ መሞቱን ብንነግረው ምን ይሆናል ብለው ሲንሾካሾኩ ዳዊት ሰማና ልጁ እንደሞተ አወቀ ያለ። የዛ ጊዜ ዳዊትም ተነሳ፣ ምግብ አምጡልኝ አለ፣ ታጠበ፣ በላ፣ በረታ ይላል። ስለዚህ እትዬ ወደ አባቷ ሄዳለች፣ ወደ ጌታዋ ሄዳለች። እንግዲህ ለቤተሰቦቼ ለእናንተ ሁሉም ነግረው ነገር ምንድነው? እግዚአብሔር የወደደውን አድርጓል። አሜን። ስለዚህ ልባችሁን አበርቱ፣ በርቱልኝ። በጣም ነው ምናመሰግናችሁ፣ በጣም ነው ምንወዳችሁ። ተባረኩ። What good will it be for someone to gain the whole world, yet forfeit their soul? Or what can anyone give in exchange for their soul? Matthew 16:26. ሰው ዓለምን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? ወይስ ስለ ነፍሱ ምን ቤዛ ይሰጣል? የተወደዳችሁ የሚኔሶታ ማህበረሰብ ነዋሪዎች፣ ከተለያየ አገርና ስቴት የመጣችሁ እንዲሁም ቤተሰብ፣ ዘመድ አዝማድ፣ ጓደኞች በሙሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም የመንፈስ ቅዱስም ህብረት ለሁላችሁ የበዛ ይሁን ለማለት እንወዳለን። ዘውዲቱ ጉንጃ እባላለሁ። እኔና እህቶቼ ከነ ልጆቻችን በእናንተ ፊት እንገኛለን። እንደዚሁም ሁላችሁም እግዚአብሔር በሰላም ጠብቆ የእናታችን የወይዘሮ ሐና ይመስገን ዋሬን ወደ ዘላለማዊ ቤታቸውና ወደ እውነተኛ እረፍታቸው ልትሸኙ የመጣችሁ ሁላችሁንም እግዚአብሔር አምላክ ይባርካችሁ እንላለን። የእግዚአብሔር ቃልም እንደምለው ወደ ግብዣ ቤት ከመሄድ ወደ ለቅሶ ቤት መሄድ ይሻላል ስለምል ወደ ለቅሶ ቤት በምንሄድበት ጊዜ ሁሉ የሰው ሁሉ ፍጻሜና መደምደሚያ እዛ ጋር እንደሆነ ስለሚያሳስበንና ስለሚያስረዳን እግዚአብሔር ረድቷችሁ እዚህ ስለተገኛችሁ የሰማይ አምላክ አሁንም አብስቶ ይባርካችሁ። ከዚህ በመቀጠል ስለ እናታችን እማማ ሐና ህብረቱን ወክዬ አጭር የህይወት ምስክርነት ለመናገር እዚህ ቆሜያለሁኝ። እማማ ሐናን የተዋወቅነው በእህታችን ብሩክና በወንድማችን ደሳለኝ በኩል ሲሆን በይበልጥ ደግሞ በ1996 በወንድማቸው ልጅ ሰለሞን ሞላ ኃይሉ እልፈትን አስመልክቶ ልናጽናናቸው በምንሄድበት ጊዜ ያለንን አንድነትና ህብረት ፍቅር አይታ በመውደድና በመደነቅ ይህ ህብረት አንድ ነገር ሲሆን የምትጠራሩ ብቻ ሳይሆን
በቋሚነት እንድትገናኙ ብላ የመከረችንና የመሰረተችልን እናታችንና የልጆቻችን አያት ናት። በዛን ወቅት እኛ ሁላችን ወጣት እናቶች ነበርን። ልጆቻችንም ትንንሽ ነበሩ። ለሀገሩም አዲስ ነን። ማናችንም ወላጅ ወይ ፓረንት እናት ብዙ ዘመዶችም አልነበረንም። በዛን ሰዓት እንደ እናት የምናያት ብርቅዬ እናታችን የልጆቻችን አያት ነበረች። ደግሞ ማማ በቃሏ ብቻ ሳይሆን ፍቅር በተግባር በስራ አሳይታናለች። የፍቅርን በተግባር ስራዋ የብዙዎቻችንን ልጆች አሳድጋለች። ፍሬውም እነሆ የእርሷ ፍሬዎች ነን። ከነ እህቶቼ ለፊታችን ከነ እህቶቼና ከነ ልጆቻችን እናንተ ፊት ቆመናል። ሰው ዓለሙን ሁሉ ቢያተርፍ ምን ይጠቅማል? ምን ይጠቅመዋል? በእርግጥ ምንም አይጠቅምም። ሰው በዓለም ያለውን ሀብት ሁሉ የእርሱ ቢሆን፣ በዚህ ዓለም ዝነኛና ታዋቂ ቢሆን፣ በዓለም ብርቱ ሰው ቢሆን፣ ነፍሱን ግን ቢያጎድል ምን ይጠቅመዋል? ከዘላለም ሕይወት ዋጋ ጋር ማንኛውም ነገር ከንቱ ናቸውና አይነጻጸርም። ስለዚህ ማማ ሐና ነፍሷን ላለመጉደል የወሰደችው ማንኛውም እርምጃ ሁሉ ትክክለኛና የጠቢብ ሰው ውሳኔ ነው። ምክንያቱም ማማ ሐና ዓለምን ለማትረፍ ሳይሆን ትልቁን ሀብት የዘላለምን ሕይወት አትርፋለች። ቀጥሎም በሁለንተናዋ ሰውንም እግዚአብሔርንም በማገልገል መልካም አርአያ በመሆን ፍቅርን የዘራች እናታችን ነች። እማማ ዓለምን ለማትረፍ አልኖረችም። ለዚህም ማሳያ እነሆ ከ1996 ጀምረን እስካሁን የእሷ ፍሬዎች ነን። ስራዋ ደግሞ ወደ ሌላ ትውልድ እየተላለፈ ስለሆነ የእኛ ልጆች ደግሞ ፈለጋችንን በመከተል ከኛ ቀጥሎ ማይ ሲስተር ሾልደር ኦር የእህቴ ትከሻ በመባል የሚታወቅ ህብረት መስርተው በየጊዜ እየተገናኙ እርስ በርሳቸውን ይደጋገፋሉ፣ ይረዳዳሉ፣ ይመካከራሉ። ስለዚህም የእግዚአብሔር ስም የተመሰገነ ይሁን። እንግዲህ ማማ ሁላችንንም ለነገ እኛም እንደማማ ሁላችን ለነገ የሚሆን ትውልድን የሚያስቀጥል መልካም ፍሬ አፍርተን ለሚቀጥለው ትውልድ ትተን እንድንሄድ እግዚአብሔር አምላካችን ጸጋውን ያብዛልን። በዚህ ሐዘን ለተጎዱት ቤተሰብ፣ ልጆች፣ ዘመድ አዝማድ፣ ጓደኞች በሙሉ የመጽናናት አምላክ መጽናናቱን ይስጣችሁ። በህብረቱ ግሩፕ ስምና በእህቴ ትከሻ ግሩፕ ስም ስላዳመጣችሁኝ እጅግ አድርገን እናመሰግናችኋለን። ማማ ሐና የእድሜ ባለጸጋ ሆነሽ በብዙ ሰዎች ተወዳጅነትን አፍርተሽ ተከብረሽ ዛሬ ወደምትወጂውና ወደምታመልኪው አምላክሽ ወደ ዘላለማዊ ቤትሽ ስትገቢ በሰላም እንሸኝሻለን። ስራሽም ደግሞ በእኛ በልጆችሽና በልጅ ልጆችሽ ይቀጥላል። እንወድሻለን። እግዚአብሔር ይባርካችሁ። እሺ ቤተሰቦች ወደፊት ትመጣላችሁ። ዝማሬ የምታቀርቡ ፓስተር አለው በል ይመራናል።
እነሱ እየተዘጋጁ እማማ ሀና በዝማሬ ሸኙን ባሉ መሰረት እማማ ሀና በዝማሬ ሸኙኝ ባሉት መሰረት ሁላችንም እግዚአብሔርን እያመሰገንን እንሸኛቸዋለን። ቀጥሎ ይሄ የሚዘመረው መዝሙር እማማ ሀና የሚወዱት ነው። ይህንን ያቀርቡልናል። ይህንን የሚመራልን መጋቢ አለበል ከሚኒያፖሊስ ጽዮን ቤተክርስቲያን ይሆናል። ቤተሰብ ዝማሬውን እያገባደዱ ያሉ ሳጥኑ ይከፈታል። ፍቃደኛ የሆናችሁና ወደዚህ ወደፊት መታችሁ መሰናበት የምትወዱ ወደፊት እየመጣችሁ ትሰናበታላችሁ። ከአስከሬን ስንብት በኋላ ወደ ቀብር ቦታ የምንሄደው ተጠባብቀን በአንድ ላይ ነው። ውጭ ሞተረኞች ይጠብቁናል። የቀብሩ አድራሻ ወረቀት ውስጥ ታገኙታላችሁ። ከቀብር መልስ ወደዚህ ተመልሰን ማዕድን በጋራ እንቆርሳለን። ቀጥሎ ወደ ቤተሰብ ዝማሬ እንሄዳለን። ፓስተር አለበል ይመራናል። እንደምን ዋላችሁ? እግዚአብሔር የተመሰገነ ይሁን። አስደናቂ ፕሮግራም እየተካሄደ ነው። ይህ ዝማሬ እማማ ሀና የሚወዱት ቤተሰብ የመረጠው ዋና ነገር ነው። ሄደች የሚል ነው። ሄደች። መጽሐፍ ቅዱስ በማስተዋል ዘምሩ ይላል። በማስተዋል ዘምሩ ይላል። ልጅ ያለች አንዴ ሄዳለሁ ብዬ ስዘምር ወዴት ነው የምትሄደው አለች እና ሄደች ብለን ስንዘምር ተደጋግሞ የሚዘመር በጣም ትልቅ መልእክት ያለው መዝሙር ነው። መሄድ አለ። የምንሄድበትን ማወቅ ደግሞ ዋና ነገር ነው። ዛሬ እዚህ ቤት ከቅድም ጀምሮ በጣም ሲነገረን የነበረው ነገር እኛን የሚመለከት ነው። እማማ ሀና ቤተ ክርስቲያን መስክሮላቸው፣ ቤተሰብ መስክሮላቸው፣ መጋቢዎቻቸው ወንጌላውያን አገልጋዮች መስክሮላቸው ወደ ጌታ ሄዱ። እኛም ተባብረን በእውነት ወደ ጌታ እንደሄዱ እየመሰከርን ነው። እንደ አጋጣሚ ሆኖ ቅዳሜ ህይወታቸው ከማለፉ ሰዓታት በፊት በተኙበት ክፍላቸው የመግባት የመድረስ እድል አግኝቼ ነበር። እንጸልይ ነበር፣ ይዘመር ነበረ። እውነት ለመናገር ቤቱ በመንፈስ ቅዱስ የተሞላ የእግዚአብሔር መንፈስ የሚገኝበት ልዩ ጊዜ ነበረ። እንደዚህ አይነት በሞት ላይ ስልጣን አግኝተው ማለፍ ትልቅ ነገር ነው። በፊታቸው የነበረው ነጸብራቅ አቅም አግኝተው ቢናገሩ ታላቅ መልእክት ይሰጡን ነበረ። እውነትም እማማ ሀና ወደ ጌታ ሄዱ። እኛም ወደ ጌታ እንድንሄድ ጌታ ጸጋውን ያብዛልን። መጽሐፍ ቅዱስ ለእኛ ላማኞች የሚሰጠን ትልቁ ነገር አሁን ብትሞት ወዴት ትሄዳለህ የሚለውን መልስ መመለስ ነው። ክርስትና ማለት አሁን ብትሞት ወዴት ትሄዳለህ የሚለውን ጥያቄ መልስ መስጠት ነው። መልሱ በእናንተ ውስጥ ግሪን ላይት ካለው እግዚአብሔር የተመሰገነ ይሁን። ጥያቄ ካለው መርምሩ። የምንከተለው እምነት መጽሐፍ ቅዱሳችን የሚሰጠው ትልቁ መልስ አሁን ብትሞት ወዴት ትሄዳለህ ለሚለው ኢየሱስ ክርስቶስን ያመንኩ ስለሆነ ወደ ዘላለም ቤቴ እሄዳለሁ የሚል ቅድም ፓስተር እስጢፋኖስ እንዳለን ታላቅ የምስራች፣ ታላቅ ደስታ፣ ታላቅ ድል ነው። እግዚአብሔር ይባርካችሁ። ስለዚህ ቆመን ነው ይህንን መዝሙር ሄደች እያልን የምናውጀው። በደስታ ሄደች እያልን ወደ አምላኳ ወደ ጌታዋ ሄደች ወደ አምላኳ ሄደች ኢየሱስን አምና
ዓለምን የካደች ሄደች ወደ አምላኳ ሄደች ሄደች ወደ አባቷ ሄደች ኢየሱስን ብላ ዓለሙን የካደች ሄደች ወደ አባቷ ሄደች። ከዚህ ዓለም ክብር ኢየሱስ ይበልጣል፣ ውበትን ይሰጣል። እየሰበከች ለትንሽ ትልቁ ከእግዚአብሔር ታረቁ። የዓለምን ፈተና የሥጋውን ምኞት ሁሉን አሸንፋ ሄደች ወደ አምላኳ ወገቧ ሳይላላ ጸጋው ተደግፋ ሄደች ሄደች ወደ አምላኳ ሄደች ኢየሱስን አምና ዓለምን የካደች ሄደች ወደ አምላኳ ሄደች ሄደች ወደ አባቷ ሄደች ኢየሱስን ብላ ዓለምን የካደች ሄደች ወደ አባቷ ከባልንጀሮቿ ከቤተ ዘመዷ ጌቷን አስበልጣ ሄደች ወደ አምላኳ ግንባሯን ሳታጥብ የሕይወት መንገድ መርጣ በበጉ ዙፋን ፊት ሁሉም ሲሰበሰብ የእሷም ስም ይጠራል። ከቅዱሳን ጋራ እንደ ሰማይ ጸዳል ዘላለም ያበራል። ሄደች ሄደች ወደ አባቷ ሄደች ኢየሱስን ብላ ዓለምን የካደች ሄደች ወደ ረፍቷ ሄደች ሄደች ወደ ኢየሱስ ሄደች እግዚአብሔርን አምና ዓለምን ሄደች ወደ አምላኳ የፍጥረት ሩጫ አንድ ቀን ይገዳል፣ ሰማይ ምድር ያልፋል። የጌታን ቃል ሰምታ ከመርከቡ የገባ ከቁጣው ይተርፋል። የሰው ልጅ ሞኝ ነው በሀብት በስልጣኑ በእውቀቱ ይደገፋል። በድንገት አንድ ቀን እግዚአብሔር ሲጠራው ትቶ ሄደች ሄደች ወደ አባቷ ሄደች እግዚአብሔርን አምና ዓለምን የካደች ሄደች ወደ ደስታ ሄደች ሄደች ወደ አምላኳ ሄደች ኢየሱስን አምና ዓለምን የካደች ሄደች ወደ አባቷ
ሄደች ወደ አምላኳ ሄደች ወደዚህ የመጣን ኢየሱስን እየተሰናበትን አምና መውጣት እንችላለን። ዓለምን የካደች ሄደች ወደ አምላኳ ሄደች ሄደች ወደ አባቷ ሄደች ኢየሱስን አምና ዓለምን የካደች ሄደች ወደ አምላኳ ሄደች ሄደች ወደ አባቷ ሄደች ኢየሱስን አምና ዓለምን የካደች ሄደች ወደ አባቷ ሄደች ሄደች ወደ አምላኳ ሄደች ኢየሱስን ወዳ ዓለምን የካደች ሄደች ወደ ጌታ ወደ አምላኳ ሄደች ኢየሱስን ዓለሙን የካደች ሄደች ወደ አባቷ ሄደች ሄደች ወደ አምላኳ ሄደች ኢየሱስን ብላ ዓለምን የካደች ሄደች ወደ አምላኳ ሄደች ሄደች ወደ አምላኳ ሄደች ኢየሱስን ብላ ዓለምን የካደች ሄደች ወደ አምላኳ ሄደች ሄደች ወደ አምላኳ ኢየሱስን አምና ዓለምን ካደች ሄደች ወደ አምላኳ ሄደች ሄደች ወደ አምላኳ ሄደች ኢየሱስን አምና ዓለምን ካደች ሄደች ወደ አምላኳ ሄደች ሄደች ወደ አምላኳ ሄደች ኢየሱስን አምና ዓለምን የካደች ሄደች ሄደች ወደ አባቷ ሄደች ኢየሱስን ብላ ዓለምን ካደች ሄደች ወደ አባቷ ሄደች ሄደች ወደ አባቷ ሄደች ኢየሱስን ብላ ዓለምን ካደች ሄደች ወደ አባቷ ሄደች ሄደች ወደ አባቷ ሄደች ኢየሱስን ብላ ዓለምን ካደች ሄደች ወደ አምላኳ ሄደች ሄደች ወደ አምላኳ ሄደች ኢየሱስን ብላ ዓለምን ካደች ሄደች ወደ አምላኳ ሄደች ሄደች ወደ አባቷ ሄደች ኢየሱስን ብላ ዓለምን ካደች ሄደች ወደ አባቷ
ሄደች ሄደች ወደ ኢየሱስ ሄደች ኢየሱስን ብላ ዓለምን ካደ ሄደች ወደ ኢየሱስ ሄደች ሄደች ወደ አምላኳ ሄደች ኢየሱስን ብላ ዓለምን ካደ ሄደች ወደ አባቷ ሄደች ሄደች ወደ ኢየሱስ ሄደች ኢየሱስን ብላ ዓለምን ካደ ሄደች ወደ ኢየሱስ ሄደች ሄደች ወደ አባቷ ሄደች ኢየሱስን ብላ ዓለምን ካደ ሄደች ወደ ኢየሱስ ሄደች ሄደች ወደ አምላኳ ሄደች ኢየሱስን ብላ ዓለምን ካደ ሄደች ወደ አምላኳ ሄደች ሄደች ወደ አምላኳ ሄደች ኢየሱስን ብላ ዓለምን ካደ ሄደች ወደ አምላኳ ሄደች ሄደች ወደ ኢየሱስ ሄደች ኢየሱስን ብላ ዓለምን ካደ ሄደች ወደ ኢየሱስ